ከሌለህ ቦታ የለህም ሰው ካለ ነው የሚያከብር ያ አኺ የሌለው ወንድምህን አታከብረው የሌለው ወንድምህ እንዴት ያድርገው ከሌለው ወንድምህ ከየት ያምጣ አላህ Subhanahu Wa Ta'ala ለፈለገው ይሰጣል ለፈለገው ይነሳል የነሳውንም የሰጠውንም ወንድምህን ግን በኩል እንድታይ ታዘዝከው والله አለባበስ አይተህ እንዳትገምት ብሔር አይተህ ቦታን ትኩረት እንዳትሰጥ ሙስሊም ስለሆነ ከየትም ይብቀል ከየትም ይምጣ ይኑረው አይኑረው ቦታ ስጠው ይህ ነው እስልምና የሚያዝህ ከሌለህ የለህም የወንዜ ልጅ ይላል የወንዜ ልጅ ያ አኺ የወንዜ ያልሆነው ላትወደው ነው ያንተ ሀገር ያልሆነው ብሔር ቋንቋ ያልሆነው ላትጠላ ነው ይሄን አይደለም የታዘዝን والله ከየትም ይብቀል ከየትም ይምጣ ወንድምህ ነው እቀፈው ወአተሲሙ መልእክት ነው ያ አላህ አንዱን ተያያዙ ወዴት እናርገው እሺ የሌለው ወአተሲሙ ውስጥ አይገባ ታች ጫማ እየጠረገ ያለው ወንድምህ ቦታ የለም መኪና ቆሞ ለመጣው ግን ማሻአላህ ትንከባከበዋለህ ይሄ ነው እስልምና لا والله ለሁሉም ቦታ እንድትሰጥ የታዘዝከው شوف እስልምና ለዚህ ነው እኮ እስልምና የሚገርማችሁ ቢላል ኢብኑ ረባህ ለዚህ ድንቅ ምሳሌ ነው አጂብ بلال بن رباح وما أدراك ما هو إن بلالا كان مؤذن رسول الله وكان الإسلام قد رفع من شأنه بل كان عبدا حبشيا وكان الإسلام قد رفع من شأنه وقربه من رسول الله حتى أصبح له في كل قلب مكانا وعند جميع المسلمين منزلة وكرامة شوف من هو بلال بن رباح بلال يا حبشا كراتنا بلال تقرنا حبشاوينه نقدر نسلمنا أمرنا يا درجة ላለው ዛሬም ሐቂቃ መጥቆር ማስጠላት ቢሆን ኑሮ ያለማችን ጥቁር አንድ ማስጠለይ ማን ነው የሚሆነው ከዓባ ነበር አይደለም የሚሆነው ነገር ግን እስልምና በመጥቆር አይደለም የበላይ ያደረገው ቢተቅዋላህ አላህን በመፍራት ነው ያደረገው ያ ሷዲቁል ሐዲያሚን መሐዲሶችም ይሄን ነው የሚገልጹት በግልጽ